ድራማ መሳዩ ወንጀል በመሃል አዲስ አበባ ገርጂ። ይህ ድርጊት መሃል አዲስ አበባ ገርጂ አካባቢ የተፈጠረ ነው። ድራማ መሳዩ ወንጀል ምን ይመስል እንደነበረ ሐምሳል ብርሃኑ የተባለ ሰው በማህበራዊ ገጹ እንዲያስፍሮ ተመለከተን። ይህ ድርጊት መሃል አዲስ አበባ ገርጂ ወደ ዩኒቲ ዩኒቨርሲቲ መታጠፊያ መብራት ላይ አንዲት ሴት ዲዛይር መኪና እያሽከረከረች መታ ትቆማለች። ሁለት ወታደራዊ ዩኒፎርም የለበሱ ሰዎች ሴትዮዋን ከመኪናዋ ጎትተው ከአስፓልት ወርውሮ ከጣሏት በኋላ መኪናውን ቀምተው ለማምለጥ ይሞክራሉ። በዚህ ጊዜ ትራፊክ ፖሊስ ያይና ሳይረን እያስጮኸ በሞተር ይከተላቸዋል። የተደናገሩት ሌቦች ለማምለጥ በተቃራኒ አቅጣጫ ሲነዱ ከአንዲት ቪትስ መኪና ጋር ይጋጫሉ። በዚህ ጊዜ ትራፊክ ፖሊስ ይደርስና ግብግብ ይገጥማል። በአካባቢው ሰው ትብብር በቁጥጥር ስር ወንጀለኞቹ ይያዛሉ። የተጎዳችው ባለመኪናም ወደ ሆስፒታል ትወሰዳለች ይላል የዓይን እማኝ የሆነው ሐምሳል ብርሃኑ ድርጊቱ ሲፈጸም በቦታው ስለነበረና ያየውን የሰማውን በማህበራዊ ገጹ ሲጽፍ። አዲስ አበባ ላይ በተደጋጋሚ የጸጥታ ኃይል ልብስን ለብሰው በተሽከርካሪ ታግዞ መኪኖችን በማስቆም ሹፌር ረዳት በማፈን ሸቀጥ ቡና የጫኑ መኪኖችን ይዘው በመሰወር ጭነቱን በማራገፍ ሸጦ መሰወር የተደጋገመ ወንጀል ቢፈጸምም ለጉዳዩ የተሰጠው ትኩረት አናሳ በመሆኑ ይህ ድርጊት ሰፍቶ እዚህ ከላይ እንዳየነው አይነት ወንጀል ሊፈጸም እድልን ፈጥሯል ይላሉ። በተለያዩ ጊዜ ማህበራዊ ገጾቻቸውን ከሹፌርና ከአሽከርካሪዎች ደህንነት ጋር በተያያዘ መረጃ በማጋራት የሚታወቁት ድራይቪንግ አዲስ እና የሾፌሮች አንደበት ገጾች ከወራቶች በፊት አዲስ አበባ ኮልፌ አካባቢ በንግድ ባንክ ተሽከርካሪ ታግዘው የትራፊክ ደንብ ልብስ ለብሰው ሹፌር አፍነው አንድ መኪና ውስጥ የነበረን ካርቶን ደርዳሪ ገለው ጥለው ሲሄዱ የተያዙ 11 ወንበዴ ወንጀለኞች ከነተቀባያቸው ነበሩ። እስካሁን ወራቶች ቢያልፉም ይፈቱ፣ ሕግን አክብረው ተገቢውን ቅጣት ይወሰንባቸው የሚታወቅ ነገር የለም። አሁን ላይ ችግሩ በቸልታ መታየቱ እንዲህ ሴትን ያህል ክቡር ፍጥር አስፓልት ላይ ወርውሮ የጸጥታ ኃይል ልብስን ለብሰው በመሃል ከተማ ወንጀል የሚፈጽሙ ወንበዴዎችን እያየን ነው። እነዚህ ዘራፊዎችን በማየት በመከታተል አሳዶ ታግሎ በመያዝ የጀግና ተግባር የፈጸመው ትራፊክ ሽልማት ይገባዋል፣ ምስጋናችን ይድረሰው በማለትም የተለያዩ ገጾች እየጻፉ ይገኛሉ። አዲስ አበባችን ከቅርብ ዓመታት ወዲህ ከዚህ ቀደም ታይቶና ተሰምቶ የማይታወቁ የተለያዩ ወንጀሎች የሚፈጸሙባት እየሆነች ትገኛለች። እናንተስ በዚህ ጉዳይ ላይ ምን አስተያየት አላችሁ? ጻፉልን። ለቻናላችን አዲስ የሆናችሁ ደግሞ ሳብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችን ይጠንክር። እናመሰግናለን።